ልደትሽ ልደታችን ነው። እንኳን ለእመቤታችን ለቤዛዊተ ዓለም ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ግንቦት አንድ እመቤቴን የምትወድ ወላዲተ አምላክ ወላዲተ አምላክ ድንግል ቤዛዊት አይደለችም ስትባል ሌላ ዘፈን ቢሆን ትለቃለህ። ይህን ልቀቅ። ግንቦት አንድ የምትወዳት ስራህን ትተህ እመቤቴን የምትወዳት ሁላችሁም ግንቦት አንድ እንገናኝ። እንዴ ኦርቶዶክሳን የእመቤታችን ልደት ደረሰ እኮ። ኮሜንቱን ልደታ ለማርያም እያላችሁ አጥለቅልቁት። በዚህ አጋጣሚ ወላዲተ አምላክ እመብዙኃን እመብርሃን የብርሃን እናት እሷን ይዞ ያፈረ አለ? እመቤታችን የመስቀል ስር ስጦታችን የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን አቦ ጋግረን በጋራ እንመላለን፣ እንጠጣለን። የግንቦት ልደታ ንፍሮ ይቀቀላል፣ ዳቦ ይቀቀላል። የመወለዷ መታሰቢያ ዝክር ነው። የቀረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዛ አይነቱ አምልኮ ባይድ ይባላል። እመቤት የማርያም ሆይ የማህፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማህፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ሰላም ውድ የዚህ ቻናል ቤተሰቦች፣ እንኳን ለግንቦት አንድ ልደታ ለማርያም በዓል በሰላም አደረሳችሁ። ዛሬ በዓሉን በማስመልከት ግንቦት ልደታ ለምን ይከበራል፣ በግንቦት ልደታ ቀን ንፍሮ ለምን ይዘጋጃል፣ በዚህ ቀን ማድረግ የሌሉብን ነገሮችስ ምንድናቸው የሚሉና ሌሎችም ልደታ ማርያምን በማስመልከት የተሰጡ ትምህርቶችን አብረን እንከታተላለን። ይህ ቪዲዮ ግን ለብዙ ኦርቶዶክሳውያን ለብዙ ክርስቲያኖች ይደርስ ዘንድ ቢያንስ 10,000 ላይክ ይገባዋልና ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮቹ እናልፋለን። መልካም ቆይታ። እመቤታችን ግንቦት አንድ ቀን በሊባኖስ ተራራ ተወለደች። እመቤታችን ከቤት ውጪ በተራራ በመወለዷ በአካባቢው የነበሩ ነዋሪዎች የተለያዩ ቶሎ የሚደርሱ ምግቦችን በመያዝ መጥተው መጠየቃቸው ምክንያት በማድረግ ኢትዮጵያውያን በዓሉን ከቤት ውጪ ያከብሩታል። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ